ውድ ቤተሰቦቼ ዛሬ ቤተሰብ ስጦታ ተሰጥቶኛል ልበላችሁ። ስጦታ እንዳይመስላችሁ ቪዲዮውን ተከታተሉት እስከ መጨረሻው ማለት ነው። የኔ ውድ ቤተሰቦች ዳይመንድ ነው ብላችሁ ማካበድ አይሆንብኝም እና እስከ መጨረሻው ተከታተሉት ውዶቼ። ላይ ባረካቱ ውድ ቤተሰቦቼ ሰላም ብላለች። ያላችሁበት ሀገር ሁሉ ሰላማችሁ ብዝት ይበልልኝ ውዶቼ። እንዴት ናችሁልኝ ማለት ነው። እና ለየት ያለ ስጦታ ነው ዛሬ የተሰጠኝ ማለት ነው። ወደ ቅመሞቼ ማለት ነው። ህይወቴን የሚቀይር ነው ብዬ ነው የማስበው። ህይወቴን ይቀይረዋል። በነገራችን ላይ ህይወታችንን ልንቀይር ነው የመጣው እና ህይወት የሚቀይር ስጦታ ነው የተሰጠኝና የዛ ብዛት ተሽከርካሪ ወንበር ላይ ቁጭ አልኩና ዛሬ በቃ ልብሴን አልቀየርኩም። ስጦታው መለሳ ብትወስድብኝ ነው የመሰለኝ ማለት ነው ውዶቼ። ይሄ ስራ በምሰራበት ቢጃማ ነው የመጣሁት። ችግር የለውም ነገራችን ላይ ስራ ክብር ነው እና ውድ ቤተሰቦቼ አሁንም ስራ ላይ ነኝ፣ ግን ስጦታ የምትወስድብኝ ነው መሰለኝ። በቃ የምትወስድብኝ ማለት ነው። ቤቱ ደግሞ ያስተጋባል። ሌላ ቤት ሂጄ ነው በነገራችን ላይ ቤት ላጸዳ ሂጄ በዛው ቪዲዮ ልስራላችሁ እስኪ ምናምን ስጦታዬን ይዤ ማለት ነው። ስጦታዬን ይዤ መጣሁኝ ማለት ነው እና ውዶቼ እኔ እንጃ ከበድ አለ። የዛሬውማ የተለየ ስጦታ የተሰጠኝ። የተለየ ስላችሁ እንጃ። እና ውድ ቤተሰቦቼ ደግሞ እኔ ስጦታ ሲሰጠኝ ሲያው በጣም የበለጠ ደስ እንደሚላችሁ የምትደሰቱ ሰዎች ስላላችሁ ማለት ነው። በቃ ሲከፋኝ የምትከፋላችሁ፣ ስደሰት የምትደሰቱ ስላላችሁ ለእናንተ ነው ማለት ነው ውዶቼ፣ ውድ ቤተሰቦቼ፣ ውድ የመዳም ቅመሞች ማለት ነው። እና ደግሞ ሰብስክራይብ ላይክ እያደረጋችሁ የምትሰጡኝ ኮሜንት ሁሉ በጣም የሚያስደስተኝ፣ በነገራችን ላይ በጣም ደስ የሚለኝ እና ሰዓቴንም ተባበሩኝ፣ ሰብስክራይብ ሼር አድርጉልኝ። ከአሁን በኋላ ስጦታው ከበድ ያለ ስለሆነ ወደ ሀገር ልገባ ትንሽ ቀናቶች ናቸው፣ ወራቶች ናቸው የቀሩኝ ማለት ነው። ወራቶች ናቸው የቀሩኝ እና ውድ ቤተሰቦቼ ስለምታበረታቱኝ ከልብ ነው የማመሰግነው። ምስጋናዬ ላቅ ያለ ነው ውዶቼ ማለት ነው ውዶቼ። እና ልብስ ሻርቤር ራሱ እየወረደ በጠበጠኝ የደስታው ብዛት ከሆነ ችኩሎ ማለት ነው። እንደውም እስኪ ልበሹ እያለ ማለት ነው። የሚለበስ ነው የሚለበስ ብትሉ በቃ ለልጆች የሚቀይር ህይወቴን የሚቀይር ነው ማለት ነው እምላችሁ። 2 ዓመት ሰርቼ ያላገኘሁትን ዛሬ ተሰጠኝ። በምን ምክንያት ተሰጠሽ አትሉ? በምክንያት እንደተሰጠኝ ማለት ነው። ቤቱ ትልቅ ነው። ቤቱ በነገራችን ላይ ትልቅ ቤት ነው፣ አዲስ የሚሰራ ቤት ነው እና በዓልን ብቻዬን ያሳለፍኩት። እነሱ ሌላ ሀገር ሂደው ነበር አትሉ? ሌላ ሀገር ሂደው ዛሬ መጡ ማለት ነው። ዛሬ መጡ። በቃ በነገራችን ላይ ቤቱ ምናምን አጸዳድቼ ጨርሻለሁ። አሁን የቀረኝ የተወሰነ ነው። እንደገና ደግሞ ቀኑን ጁሙአ ነው እና ስላልተመቼ ልብሴን እራሱ አልቀየርኩም። እንደዚህ ብዬ እቀይራለሁ ነገር አሁን ስለመጣራኝ ማለት ነው። እና ውድ ቤተሰቦቼ አሁንም ስራ ላይ ሆኜ በጣም ደስ ብሎኝ የደስታ ብዛት ተሽከርካሪ ወንበር ላይ ሆኜ ነው የምቀርጽላችሁ ማለት ነው። የደስታ ብዛት እስከዛሬ እንደዛሬው ደስ ብሎኝ አያውቅም። ለማንኛውም እስከ መጨረሻው ሰብስክራይብ ላይክ እያደረጋችሁ ስለምታበረታቱኝ ማለት ነው። አሁን ላሳያችሁ ነው፣ ግን ስጦታውን እስከማመጣው ድረስ ሰብስክራይብ ላይክ እያደረጋችሁ ጠብቁኝ ማለት ነው ውዶቼ። ምክንያቱም ስጦታው ከበድ ያለ ስለሆነ ክላሴ ሂጄ ነው የማመጣው ስጦታው ማለት ነው። ክላሴ ውስጥ ነው ያስቀመጥኩትኝ ማለት ነው ውዶቼ። እና ውድ ቤተሰቦቼ ላይክ ያደረጋችሁ ሰብስክራይብ የደወል ምልክቷን እንደገና ሰብስክራይብ ስታደርጉ ደግሞ አጥቁሯት ማለት ነው። ቶሎ የምለቃቸው ቪዲዮዎችም ሆነ ላይ ስገባ ቶሎ እንደደርሳችሁ ቶሎ። እኔ ላይ የምቀመጠው 1 ሰዓት ነው፣ ምክንያቱም እኔ ካርድ የሞላው ስለምጠቀመው ውድ ቤተሰቦቼ መቆየት አልችልም እና ያችን ሰዓት የራሱ ብትተባበሩኝ በአክብሮት እጠይቃችኋለሁ ማለት እንድትተባበሩኝ እና የምር እወዳችኋለሁ። በጣም እወዳችሁ፣ ቃላት የለኝም እንዴት እንደምወዳችሁ የመዳም ቅመሞች ማለት ነው። እና ላይክ ሰብስክራይብ ሼር አድርጉልኝ ማለት ነው። እንደገና አቀማመጤ ደግሞ ተመቻችሁ፣ ሁሌ እዚህ እየመጣሁኝ ቀርጽላችኋለሁ ማለት ነው። ቪዲዮ ስሰራ ምናምን እዚህ ላይ እየመጣሁ በነገራችን ላይ ሰባራ ነው የወደቅኩት። ሰባራ ወንበር ላይ ነው የተቀመጥኩት፣ ግን የዛሬው ደስታ እንኳን አይደለም ሰባራ ምንም ላይ ያስቀምጣል። ያው እኔ ሰዋራ ደግሞ ቤቱን አብሮ ስለሚያወራ እየፈረሙ ነው በነገራችን ላይ የሚቀርጸው። ላሳያችሁ ሰባራ
እንዳይጠላኝ ደግሞ ማለት ነው። ስጦታውን ደግሞ ሳላሳያችሁ እና ውድ ቤተሰቦች ላንጣው ስጦታው ነው። ለየት ያለ ስጦታ እኮ ነው ይመጣልኝ። ላይክ አድርጋችሁ ሰብስክራይብ አድርጋችሁ ጨርሳችኋል። ሸር አድርጋችኋል። ሸር አድርጉ። የምታዩትን ቪዲዮ ሁሌ ቪዲዮ በምናይ ሰዓት ደግሞ ሸር እያደረግን ብናይ ደስ ይላል ማለት ነው። እና ሸር አድርጉት እስከ መጨረሻው ድረስ እንድታዩልኝ በአክብሮት ጠይቃችኋለሁ። አሁን ወደ ስጦታው ሊሄድ ጠብቁ። የለየት ያለ ነው የዛሬ በጣም ለየት ያለ ስጦታ ነው። ይሄውና መጣሁላችሁ ውድ ቤተሰቦቼ። ይሄው ለየት ያለ ስጦታ ነው። ሁለት አትሉ፣ ሶስት አትሉ። ይሄን የመሰለ ስጦታ ነው ይመጣል። ምን ጠብቃችሁ ነበር? አፉ ወዲህ ግን ምን ጠብቃችሁ? ህይወቴን የሚቀይራል ብዬ የመጣሁት በዚህ ነው። ምክንያቱም በዚህ ሰብስክራይብ ላይክ እያደረጋችሁ ስለምታበረታቱ ይቀርባችሁ አመሰግናለሁ። ህይወቴን ይቀይራል ያልኳችሁ ደግሞ ይህም በዚህ ካላጠብኩኝ በዚህ ሴራሚኩንም ምንም ታለውለውል ህይወት እንዴት ብላ ትቀየራለች ብላችሁ ታስባላችሁ? ለማንኛውም ስላናዘዝኳችሁ በዩቱብ እና በበረኪና የቆረፈደዎች እና ሰብስክራይብ። ሁለተኛ ደግሞ ይሄ አጋዥ ማለት ነው እና ላይክ አድርጉት። ለማንኛውም ሰብስክራይብ አድርጉት። እወዳቸዋለሁ፣ የምር እወዳቸዋለሁ። እና አሁን ቪዲዮ ለቃለሁኝ ቶሎ እንድለቅ አበረታቱኝ ማለት ነው። የምር እወዳችኋለሁኝ። አቀማመጤም ተመቻችሁ፣ አመሰግናለሁ። አሁን እንዳይ ወደ ላጥ አልገባ ነው። በበለኪናና በፍቶ ነው ዛሬ ማታ። ሌላው አልቋል። ሌላው አስቤዛ አልቆብኝ በዚህ በሁለቱ ነው ማጥበው ማለት ነው። እና እወዳችኋለሁ። ባይ ባይ። መልካም የስራ ጊዜ ይሆንላችሁ። ፍራንክ አረኳችሁ ወላሂ ወደ ቤተሰቦች የምር